ገራዶ አጠቃላይ ሁለተኛ ደረጃ ትምህርት ቤት በ1967 ዓ.ም ተመስርቶ በርካታ አንቱ የተባሉ ተማሪዎችን ያፈራ ተቋም ነው። ትምህርት ቤቱ በደሴ ከተማ አስተዳደር ገራዶ እንዶድበር ቀበሌ የሚገኝ ሲሆን በአሁኑ ሰዓት ወደ 800 የሚጠጉ ተማሪዎችን እያስተማረ ይገኛል። ሆኖም ይህ ትምህርት ቤት ረጅም ዕድሜ ቢያስቆጥርም የዕድሜውን ያክል ሳያድግ በርካታ የትምህርት ቁሳቁስና የመማሪያ ክፍሎች ችግሮች ይስተዋሉበታል። ይህንን ችግር የተገነዘቡ በሀገር ውስጥና በውጭ ሀገር የሚኖሩ የቀድሞ ተማሪዎችና የአካባቢው ተወላጆች ገንዘብ በማሰባሰብ መሰረታዊ የሚባሉ ችግሮችን ለመቅረፍ ጥረት እያደረጉ ይገኛል። ለዛሬ በዚህ አካባቢ ማስተማሪያ ፕሮግራማችን የቀድሞ ተማሪዎች ያደረጉትን ድጋፍ ለሌሎች ተሞክሮ ይሆን ዘንድ በስፋት እንቃኛለን። በቅድሚያ የትምህርት ቤቱ ርዕሰ መምህርት ወይዘሮ ረምላ አብዱ ትምህርት ቤቱ ያለበትን ችግር እንዴት አብራራለች። ገራዶ አጠቃላይ ሁለተኛ ደረጃ ትምህርት ቤት እስከዛሬ ድረስ የመማር ማስተማር ስራውን ሲያከናውን የነበረው ኢንተርኔት በትምህርት ቤት ውስጥ ባልነበረበት ሁኔታ የተሟላ ዲጂታል ላብ ባልነበረበት ሁኔታ ውስጥ ውስን ወደ 28 አካባቢ የሚደርሱ ኮምፒውተሮችን በመያዝ እስከ 1100 የሚደርሱ 1123 የደረሰበት ጊዜ ያለ የተማሪው ቁጥር እነዛን ተማሪዎች በ28 አካባቢ ኮምፒውተሮች እያስተማርን የነበረበት ሁኔታ ነበር እስከዛሬ ያለው። በዚህ መነሻነት የትምህርት ቤቱ የቀድሞ ተማሪ የነበሩ አቶ ሰለሞን ሰይድ፣ ወይዘሮ ሰዓዳ የሱፍና አቶ መሐመድ ጀማል በየተራ እንደተናገሩት የአሁኖቹ ተማሪዎች እኛ ያሳለፍነውን ችግር እንዳያሳልፉና የተሻለ ደረጃ ባለው ትምህርት ቤት እንዲማሩ በማሰብ 1.5 ሚሊዮን ብር በማሰባሰብ ለትምህርት ቤቱ እጅግ መሰረታዊና አስፈላጊ የሆኑ ግብዓቶችን ለማሟላት መሞከራቸውን ይናገራሉ። የቀድሞ ተማሪ ነኝ። ከዚህ በፊት ድሮ የተማርንበት ትምህርት ቤት ነው። በመንግስትም በምንም ብዙ ድጋፍ ያላገኘ ያልተሻሻለ ትምህርት ቤት ነው እና እንደዚህ ሆኖ በማየቴ በጣም ነው ያዘነው። ሌላው ትምህርት ቤት ፎቅ ብዙ ነገር ተደርጓል፣ መሰረት ልማት ተስፋፍቷል እና ይህንን አሁን እኛ ስንመጣ በቃ ተማሪዎቻችን ሌላ ቦታ ሂደው እንትን ይላሉ፣ ይፈተናሉ። ስለዚህ ይህንን ብዙ ችግሮችን እኛ በማየት የቀድሞ ተማሪዎች ተደራጅተን ትምህርት ቤታችንን ለማገዝ ደፋ ቀና እያልን ነው እና እኛ ያለፍንበትን እኛ ከዚህ በፊት የተቸገርንበትን ትምህርት ቤት እኛ ያሁኑ ተወላጆች ደግሞ እንዳይቸገሩ የነሱን ድጋፍ እንትን እያልን ነው፣ እያስተካከልን ነው። እንዲማሩ ጥሩ ትምህርት ቤት፣ ጥሩ ሽንት ቤት፣ ጥሩ የትምህርት አገልግሎት እንዲያገኙ እያደረግን ነው። በመሆኑም የሰራናቸው ትምህርት እንትኖች ተማሪዎች ሌላ ቦታ ከሚፈተኑበት ከትምህርት ቤታቸው ውጭ ሌላ ቦታ ሂደው ሲፈተኑ የራሳቸው ተጽዕኖ እንዳያድርባቸው ገቢ አሰባስበን በፍላጎት ወደ 35 ኮምፒውተር ገዝተናል። ይሄው እሱንም አሁን ተማሪዎች እዚህ እንዲፈተኑ አድርገናል። ሁለተኛ የተቸገሩ ተማሪዎች አሉ፣ ወላጅ አልባ የሆኑ ለነሱ ድጋፍ እያደረግን ነው። ደብተር፣ እስክሪብቶ፣ የተለያዩ ነገሮች ድጋፍ እየሰጠን ነው። ወላጅ አልባ የሆነው አቅመ ደካማዎች፣ ትላልቅ ሰዎችን በመርዳት ላይ እንገኛለን። አሁንም ከዚህ በመቀጠል ደግሞ ቀጣዩ እቅዳችን ምንድነው? የሴቶች የንጽህና እንትን የላቸውም። ስለዚህ ምንድነው ውሃ ያስፈልጋቸዋል። የራሳቸው ሽንት ቤት የሚጠቀሙበት እንዳለ በቃ ቀዳዳ ነው። በጣም ነው የሚያስጠላው። ቀጣይ ግንባታ የሴቶችን እሱን ቀርፈን
በተለያየ ደግሞ ይሄን ትምህርት ቤት እንዳለ አሮጌ ነው እየፈራረሰ አንዳንድ ትምህርት ቤቶች ስላሉ እነሱን አድሰን ህንጻ ለመገንባት እንግዲህ መንግስትም ድጋፍ አድርጎልን የተለያየ ነገሮችን ለማድረግ ዝግጅት እያደረግን እንገኛለን። በቀድሞ ተማሪ በሚል ግሩፕ ከፍተን ለትምህርት ቤቱ የምናደርገው እንቅስቃሴ አለ እየተንቀሳቀስ ነው። ወደፊትም ደግሞ ለትምህርት ቤቱ የሚያስፈልገውን ነገር በአገር ውስጥም በአገር ውጭም ያሉ የገራዶ ፍሬዎች የገራዶ ተማሪዎች ድጋፍ እያደረግን ለዚህ ለትምህርት ቤት የሚያስፈልገውን በሙሉ ለማድረግ አሁንም ወደፊትም እቅድና ዓላማ አለን። ያደረግነው በግሩፕ ተከፍቶ በቃ በውጭም በሀገር ውስጥም ያሉ ተማሪዎች በሀሳብም በገንዘብም ተባብረን እስካሁን እስካለንበት ድረስ ቢያንስ ለትምህርት ቤቱ ለ12ኛ ክፍል ተማሪዎች ከ35 ኮምፒውተር አስገብተናል። ቢያንስ ዘንድሮ በዚህ ትምህርት ቤት እንዲፈተኑልን ተስፋ አለን። ያው ይፈተናሉ ብለን ተስፋ አለን እና ወደፊት ደግሞ አሁን ትምህርት ቤት በጣም መቀየር ያለባቸው አሉ። ለተማሪዎችም ድጋፍ የሚያስፈልጋቸውን ከማህበረሰቡ ጋር ከኛም ጋር ተነሳሽነት በማድረግ ለተማሪዎች አስፈላጊ የሆነውን ግብአት እናደርጋለን። ትምህርት ቤቱ ደግሞ የሚያስፈልገውን ከትምህርት ቤቱ ጋር እየተባበርን ለማሳደስና አስፈላጊ የሆኑትን ደግሞ ኢምፖርታንት የሆኑትን መጀመሪያ ለተማሪ ያስፈልጋል የሚሉትን ነገሮች ሁሉ ለማድረግም አሁንም ወደፊትም ተነሳሽነትም አለን ተስፋ እንደምናደርገው። በመጀመሪያ ሀሳባችን ምንድነው ትምህርት ቤቱ ብዙ የጎዳደሉ ነገሮች ስለነበሩት እነዛ እንዴት አድርገን ነው አካባቢያችን ትምህርት ቤቱን በማገዝ እንዴት ነው አካባቢያችን የምናግዘው የሚለውን ነገር ተገናኝተን ተመካክረን ወደ ስራ የገባ ነውና አሁን በዛ በግሩፑ ኦልሞስት ወደ 1.5 ሚሊዮን አካባቢ ብር ሰብስበናል። በዛም 35 ኮምፒውተር ገዝተን ተማሪዎቹ በዘንድሮ ዓመት ማትሪክን እዚሁ እንዲፈተኑ ማድረግ ችለናል ማለት ነው። አሁን እቅዱ ምንድነው እዚሁ ተማሪዎች አክሰሰሪ ምናምን ተሟልቶላቸው ኮምፒውተር ተሟልቶላቸው እዚሁ ማትሪክን እዚሁ ትምህርት ቤታቸው እንዲፈተኑ ለመጀመሪያ ጊዜ እዚሁ እንዲፈተኑ ለማስቻል ጥረናል ማለት ነው። ሌላ የተቸገሩ ተማሪዎች አሉ። ለነዛ ዩኒፎርም ገዝተናል። ለ36 ኦር ለ30 ምናምን አካባቢ ተማሪዎች ምናልባት ቁጥራቸውን እርግጠኛ ላልሆን ይችላል። ኦልሞስት ወደ 103 አካባቢ ደርዘን ደብተር ወደ 27 ፓኮ እስክሪብቶ አካባቢ እንደዚህ ትምህርት ሲጀመር ድጋፍ አድርገናል። ለወደፊት ምንድናቀር ነው ይሄ ትምህርት ቤት የተጓደሉ ነገሮችን ሞልተን ኢቭን ህንጻ እስከ መገንባት ነው አሁን እቅዳችን። ለወደፊት ይሄን ግሩፕ አስተባብረን መንግስትንም ጠይቀን ቢያንስ እቅዳችን አሁን G+3 G+4 ህንጻ ገንብተን ለማህበረሰቡ እገዛ እናደርጋለን ብለን እናስባለን። የ12ኛ ክፍል ተማሪዋ ጀሚላ ከድር፣ የ11ኛ ክፍል ተማሪ የሆኑት አህመድ አዲስና ሀያት አህመድ ደግሞ 12ኛ ክፍልን ለመፈተን ተማሪዎች ርቀው በመሄዳቸው ለስነ ልቦና ችግርና ወላጆችም ለወጪ የሚዳረጉበትን ሁኔታ አስቀርተዋል ይላሉ። እንግዲህ ዘንድሮ እንደሚታወቀው አብዛኛው የ12ኛ ክፍል ፈተና በኦንላይን ነው። ይሄም አብዛኛው በኦንላይን ስለሆነ እኛም ትምህርት ቤት የኦንላይን የምንፈተንበት ሂደት ተመቻችቶልናል። ይሄም በመሆኑ አብዛኛው እኛ ተጠቃሚ ነን ተማሪዎች 12ኛ ክፍል በተለይ ዘንድሮ እኛ ላይ ነው የሚጀምረው ኦንላይን ፈተናው። እኛ እዚሁ ነው የምንፈተነው። ትምህርት ቤታችን ለኛ የሚሰጠው ጥቅም በርካታ ነው። ለምሳሌ ሌላ ትምህርት ቤት የምንፈተን ቢሆን ወይንም ደግሞ ሌላ ቦታ ሂደን ከምንማርበት ትምህርት ቤት ወጥተን የምንፈተን ቢሆን ወጪዎች ሊበዙብን ይችላል። እንዲሁም ደግሞ ስነ ልቦናችን ላይ የተወሰነ ተጽዕኖ ሊኖርብን ይችላል። አሁን ግን በለመድነው ትምህርት ቤት ተረጋግተን እንደለመድነው ቀስ ብለን እንሰራለን ማለት ነው። ትምህርት ቤት ላይ ያው ኮምፒውተር ተሟልቶልናል። ይሄ ማለት እስከዛሬ ባለፉት ዓመታት ሲካሄድ የነበረው ሌላ ዩኒቨርሲቲ የገባን ፈተና ሲወስድ ነበር። አሁን ግን እዛው ወጪ ቀንሶ ምናምን እዛው ቤተሰብ ጋር እንድንፈተን ተደርጎልናል። ይሄ አሪፍ አቅርቦት ተደርጎልናል ማለት ትምህርት ቤቱ አሟልቶልናል። ማንኛውም ነገር ቤተ መጽሐፍም ያው እንድናነብ ተፈቅዶልናል። በዚህ ትምህርት ቤት የአይቲ ክላስ ኮምፒውተር መግባቱ በጣም ደስተኛ ነን። አንደኛ ለተማሪዎች በቂ የሆነ ኮምፒውተሮች በትምህርት ቤቱ ስላሟላን ተማሪው በፈለገበት መጠቀም ይችላል ማለት ነው። ሁለተኛ ነገር ደግሞ የ12ኛ ክፍል ፈተና በትምህርት ቤቱ በእኛ ትምህርት ቤት መሰጣቱ አንደኛ ለወላጆች ለራሱ በጣም ብዙ ጠቀሜታ አለው። ቀርቆ ሲሄድ ልጅ በጣም የሚጨነቁ ወላጆችን እነዚህ እረፍት እንዲያደርጉ አድርጓል እና ደግሞ ከርቀት የሚመጡ ተማሪዎችን ደግሞ በተመጣጣኝ መልኩ ኮምፒውተርን ተጠቅመው የራሳቸውን ነገር እንዲያደርጉ
ፍላጎት አለው ማለት ነው። የቀድሞ ተማሪዎቹ ዘመኑ የዲጂታል በመሆኑ ተማሪዎች ከኮምፒውተር ጋር እንዲተዋወቁ ለማስቻል 35 ኮምፒውተሮችን የኢንተርኔት ብሮድባንድና ሌሎችም ግብዓቶችን በመደገፋቸው ይገጥም የነበረውን ችግር በእጅጉ ቀርፏል ያሉት ደግሞ የትምህርት ቤቱ ርዕሰ መምህርት ወይዘሮ ረምላ አብዱ ናቸው። አሁን ከዚህ በተለየ ሁኔታ ትምህርት ቤታችን ላይ አዲስ ነገር ማለትም የቀድሞ ተማሪዎችን ከያሉበት በቴሌግራም በቅርብ ያሉትን በአካል በማሰባሰብ ጥቅምት 18 ቀን 2016 ዓ.ም በይፋ ትምህርት መምሪያችንን በማማከር በትምህርት ቤታችን በጎ ፍቃድ አቋቁመናል። በጎ ፍቃደኛ ያው ማህበር አይደለም፣ በጎ ፍቃደኛ አቋቁመናል። እነዛ በጎ ፍቃደኞች ከየተለያየ ቦታ የሚያውቋቸውን እዚህ ትምህርት ቤት የተማሩ መምህራን የሆኑ በዚህ ትምህርት ቤት ያስተማሩ ቀድመው የአካባቢውን ማህበረሰብ በየሀገሩ በዓለም ዙሪያ ያሉ ልጆችን በማፈላለግና በማነጋገር የተለያዩ ድጋፎችን በማድረግ ዛሬ ላይ ለትምህርት ቤታችን የተሻለ ነገር ማስቀመጥ ችለናል ማለት ነው። እሱም ምንድነው 35 ኮምፒውተሮችን በ435 ሺህ ብር ከአማራ ድርጅት ጋር በመነጋገር አስገብተናል ማለት ነው። እነሱን ኮምፒውተሮች ከያዝን በኋላ 35 ኮምፒውተር ከያዝን በኋላ ልጆቻችን እስከዛሬ ድረስ ዩኒቨርሲቲ እየሄዱ ነበር የሚፈተኑ የነበረው እና ይሄን ዩኒቨርሲቲ ሄዶ መፈተን ማስቀረት አለብን። እንደነ መምህር አካለ ወልድ እንደነ ሆጤ እኩል መሆን አለበት የገራዶ ተማሪ በማለት ከባድ ርብርብ አድርገናል። በጥቅሉ ወደ 1.4 ሚሊዮን ብር በላይ በማሰባሰብ ኮምፒውተሮችን ገዛን። ከኮምፒውተሮቹ በመቀጠል ደግሞ የኢንተርኔት ብሮድባንድ አስገብተናል ማለት ነው። ትምህርት ቤታችን ላይ ኢንተርኔት ብሮድባንድ አስገብተን የመብራት ኢንስታሌሽን የኢንተርኔት ኢንስታሌሽኑን በመጨረስ 2 የመፈተኛ ላቦችን ማዘጋጀት ችለናል ማለት ነው። በአሁኑ ሰዓት ገራዶ ሁለተኛ ደረጃ ትምህርት ቤት ያሉ የ12ኛ ክፍል ተማሪዎች ዩኒቨርሲቲ አይሄዱም፣ የሚፈተኑት ትምህርት ቤታቸው ላይ ነው ማለት ነው። በመጨረሻም የደሴ ከተማ አስተዳደር ትምህርት መምሪያ ኃላፊ አቶ ፍቅር አበበ የትምህርት ስራ ከፍተኛ ወጪ የሚጠይቅና በመንግስት በጀት ብቻ የሚሸፈን ባለመሆኑ የገራዶ የቀድሞ ተማሪዎች አርአያነት ያለው ተግባር ሁሉም ሊከተለው ይገባል በማለት መልእክታቸውን አስተላልፈዋል። እኛም የአቶ ፍቅርን መልእክት እንድትከታተሉ በመጋበዝ የገራዶ ተማሪዎች 50 ሎሚ ለአንድ ሰው ሸክም ለ50 ሰው ጌጡ የሚለውን የአባቶቻችንን ብሂል ተከትለው ያደረጉትን በጎ ተግባር ሌሎች ትምህርት ቤቶች አርአያ ይሆን ዘንድ ያዘጋጀነው የአካባቢ ማስተማሪያ ፕሮግራም በዚሁ አበቃን። ሰላም፣ ቸርን ሰንብት። ገራዶ ሁለተኛ ደረጃ ትምህርት ቤት ዛሬ 2 ክፍል ኮምፒውተሮችን በበጎ ፈቃደኞች በተለይ በአካባቢው የቀድሞ ተማሪዎች በማሰባሰብና በማደራጀት ሀብት በማሰባሰብ 2 ክፍል የመማሪያ ክፍል ላቦራቶሪ ኮምፒውተር ላቦራቶሪዎችን አደራጅተዋል። ያው እንደሚታወቀው እንግዲህ ለትምህርት ስራ ከፍተኛ ሀብት ይጠይቃልና ይሄን ሀብት በመንግስት በጀት ብቻ መሸፈን አይቻልም። ስለዚህ በዚህ መሰረት ነው ይህም ትምህርት ቤት በተመሳሳይ በጎ አድራጊዎችንና የትምህርት ቤቱን ቀድሞ ተማሪዎች በማደራጀትና በማሰባሰብ በማስተባበር 2 ክፍል የኮምፒውተር ላቦራቶሪ አደራጅተዋል። ይህም ከቴክኖሎጂ የበለጠ ከመስራትና በቀጣይም ለአካባቢው ህብረተሰብ አገልግሎት ለመስጠት የሚያስችል ትልቅ ስራ ነው። አሁን 12ኛ ክፍል ፈተና በአሁኑ ዓመት እዚህ እስከዛሬ ድረስ ዩኒቨርሲቲ እየተጓጓዙ ነበር። በየቀኑ ከገራዶ ዩኒቨርሲቲ እየተጓጓዙ የሚፈተኑበት ሁኔታ ነበር። በአሁኑ ዓመት እዚሁ እንዲፈተኑ ሆኗል። ይህን ስራ በመስራታቸው ማለት ነውና እንደ ትምህርት መምሪያ ይህን ላደረጉ የአካባቢ ተወላጆችና የሀገር ተወላጆች የቀድሞ ተማሪዎች ማመስገን እፈልጋለሁ። ተሞክሮ እንግዲህ ትልቅ ተሞክሮ ነው። ስለዚህ ሌሎች ትምህርት ቤቶችን በተመሳሳይ ይህን አይነት ስራ መስራት መቻል አለባቸው። የትምህርት ቤታቸውን አጠቃላይ ግብዓት ለማሟላት የትምህርት ቤቱን ደረጃ ለማሳደግ የቀድሞ ተማሪዎችን በዚህ መልኩ በማስተባበር ከኮምፒውተር ላቦራቶሪ ባለፈ ሌሎች ነገሮችንም ማሟላት የሚቻልበት እድል አለ። ይሄ አንዱ ተሞክሮ ነው። ሌሎችም ትምህርት ቤቶች ይሄን ወስደው የበለጠ አጉልብተው መጠቀም አለባቸው። ያው እንደሚታወቀው እንግዲህ ለትምህርት ስራ ከፍተኛ ሀብት ይጠይቃልና ይሄን ሀብት በመንግስት
በጀት ብቻ መሸፈን አይቻልም። ስለዚህ በዚህ መሰረት ነው ይህም ትምህርት ቤት በተመሳሳይ በጎ አድራጊዎችንና የትምህርት ቤቱን ቀድሞ ተማሪዎች በማደራጀትና በማሰባሰብ በማስተባበር 2 ክፍል የኮምፒውተር ላቦራቶሪ አደራጅተዋል። ይህም ከቴክኖሎጂ የበለጠ ከመስራትና በቀጣይም ለአካባቢው ህብረተሰብ አገልግሎት ለመስጠት የሚያስችል ትልቅ ስራ ነው። አሁን 12ኛ ክፍል ፈተና በአሁኑ ዓመት እዚህ እስከዛሬ ድረስ ዩኒቨርሲቲ እየተጓጓዙ ነበር። በየቀኑ ከገራዶ ዩኒቨርሲቲ እየተጓጓዙ የሚፈተኑበት ሁኔታ ነበር። በአሁኑ ዓመት እዚሁ እንዲፈተኑ ሆኗል። ይህን ስራ በመስራታቸው ማለት ነውና እንደ ትምህርት መምሪያ ይህን ላደረጉ የአካባቢ ተወላጆችና የሀገር ተወላጆች የቀድሞ ተማሪዎች ማመስገን እፈልጋለሁ። ተሞክሮ ወደ ሌሎች ትምህርት ቤቶች እንዲስፋፋ መልካም ተሞክሮ እንግዲህ ትልቅ ተሞክሮ ነው። ስለዚህ ሌሎች ትምህርት ቤቶችን በተመሳሳይ ይህን አይነት ስራ መስራት መቻል አለባቸው። የትምህርት ቤታቸውን አጠቃላይ ግብዓት ለማሟላት የትምህርት ቤቱን ደረጃ ለማሳደግ የቀድሞ ተማሪዎችን በዚህ መልኩ በማስተባበር ከኮምፒውተር ላቦራቶሪ ባለፈ ሌሎች ነገሮችንም ማሟላት የሚቻልበት እድል አለ። ይሄ አንዱ ተሞክሮ ነው። ለዚህ ስራ ገራዶ ሁለተኛ ደረጃ ትምህርት ቤት የሰሩት ስራ አንድ ተሞክሮ ስለሆነ ሌሎችም ትምህርት ቤቶችን ይሄን ወስደው የበለጠ አጉልብተው መጠቀም አለባቸው። አመሰግናለሁ። Thank you.